ብዙ ሰው ምግቡን ያስተካክላል፣ ዌይት በስነ ስርዓት ስትሬንግዝ ትሬኒንግ ይሰራል። ከዛ ደግሞ አክቲቭ ሆኖ ቀኑ ሙሉ ይውላል። ወይ ዌይት ሎስ ማድረግ አይችሉም ወይም ደግሞ ጡንቻ መገንባት አይችሉም። እንደዚህ አይነት ነገር ሲያጋጥማችሁ መጀመሪያ ማየት ያለባችሁ ሁሉም ነገር አሟልታችሁ ውሃ፣ ምግብ፣ ለሰውነታችሁ የሚያስፈልገውን ፕሮቲን ሁሉም ነገር አሳክታችሁ ለውጥ የማታዩ ሰዎች እንቅልፋችሁን ትራክ አድርጉ። ሚኒመም 8 ሰዓት ካልሆነ ሊስት 6 ሰዓት ወይም 7 ሰዓት እንቅልፍ ማታገኙ ከሆነ ጌናችሁን መጨመር አትችሉም ወይንም ደግሞ ዌይታችሁን ሉዝ ለማድረግ በጣም ይከብዳችኋል። ስለዚህ ስሊፕ በጣም 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 ኢሴንሻል ነው። ጡንቻችሁን ኤግዞስት እስከሚያደርግ ድረስ ማይክሮቴር እስከሚያደርግ ድረስ በደንብ ሰርታችሁ ሄዳችሁ ኢናፍ ኒትሪሽን ሰጣችሁት ኢናፍ ሬስት የማሰጡት ከሆነ ሰውነታችሁን ለመቀየር ወይም ፕሮግረስ ለማየት ይከብዳል። ስለዚህ ስሊፓችሁን ሜክ ሹር ፕራዮሪታይዝ ማድረጋችሁ፣ ቀንም ረፍት ስታገኙ ናፍ አድርጉ።